እና ኤርሚያስንም እግዚአብሔር መጣና ዛሬ መልእክት አለኛል። እሺ እግዚአብሔር ወይ ሰማሉ ሲል ተነሳለ ብድግ አለ። ፖተር ሳውስ ሸክላ ሰሪ ቤት ነው መልእክት አለው። ለምን አለው? እዛ ነው መልእክት ያለኛል። እሺ አለ ኤርሚያስ ተነሳ እና ወደ ሸክላ ሰሪ ቤት ሄደ። እና ሸክላ ሰሪው እንግዲህ አስቡት ኤርሚያስ ሲመጣ ቤቱ እጅግ የተከበረ ሰው ነው ባይዘው ኤርሚያስ። እና ኤርሚያስ ሸክላ ሰሪው ቤት ሄደ። ሸክላ ሰሪው በመንኮራኩሩ ላይ ነው አይደል? ሸክላ ከጭቃ ከአፈር ይሰራል። እየሰራ ያለ ሸክላው በሸክላው ሰሪ እጅ ላይ ተበላሽ። ዲዛይኑ ሌላ ነው። ሸክላ ሰሪ ተበላሸ ማለት ያሰበው እሱን አይደለም። እየሰራው ያለ ሲበላሽ ከባድ ነው ካለ አፍርሶ ሰራ። እጄ ውስጥ ናችሁ ብሎ ያለው እሱ አሁን እየሰራው ተበላሸ፣ ችግር የለውም አፈረሰው። ከባድ አይደል? አሁን መልእክቱ ለሸክላው አይደለም ለህዝቡ ነው። እና እየሰራው ያለ እጁ ላይ ሲበላሽ ሸክላ ሰሪውም ከመንኮራኩሩ ላይ ጭቃውን አንስቶ እንደገና ጨፈለቀ። አቦካውና እንደሚወደው አድርጎ ሰራው። ኤርሚያስ ቁጭ ብሎ ያየዋል የሚሰራው። እኔ ሸክላ ሰሪው ሁሌ ይበላሽበት አላቅም። የዛን ቀን ለምልክት ተብሎ ተበላሽቶበት እንደሆነም አላቅም። እግዚአብሔር ለኤርሚያስ ቁጭ ብሎ ሸክላ ሰሪውን እያየው ድምፅ ሰጠ። ኤርሚያስ ሆይ አለው። ሸክላ ሰሪ ቤት ቁጭ ብሎ እኮ ነው። አቤት እግዚአብሔር ሆይ አለው። ሸክላው በሸክላ ሰሪው እጅ እንዳለ ህዝቤ በእኔ እጅ ውስጥ አለን ያለው። እጄ ላይ አለ አይደለም ያለው፣ እጄ ውስጥ ናቸው። ክብር ለእግዚአብሔር ይሁን።